አረ እንደ ኤለን መስክ ሀብታም አይደለሁም። እንደ ሚስተር ቢን ብዙ ሳብስክራይበር የለኝም። ተው በቃ ልግደፈው። እንደዛ ልትል ነው? እንደዛ ልል ነው የምትፈልገው? እኔ እኮ ብዙ ቪዥን ያለኝ ሰው ነኝ። እዚህ ዩቲዩብ የወጣሁበት አንድ አላማ አለኝ። ለእናንተን ከእንቅልፋችሁ ለማንሳት፣ እናንተን የሆነ ነገር ለማሳካት ወደ ኋላ እንዳትሉ ሰፖርት ላድርጋችሁ ብዬ ነው እንጂ ይሄ መዘርጋት ደስ ብሎኝ አይደለም። እና ለተፈጠራችሁበት አላማ መኖር አለባችሁ። የሆነ ነገር መፍራት የለባችሁ። ማንንም አያስፈራችሁ። እናንተ የተፈጠራችሁበት አላማ ካላችሁ ማንንም ነገር እንዳትፈሩ። በቃ የሆነ ነገር እንዳያስፈራችሁ። መስራቱ፣ አፕላይ ማድረጉ፣ ማጥናት ምንም ነገር እንዳያስፈራችሁ። የሆነ ሰው አለ እና እኔ ለምሳሌ ፍሬንዴ ካለኝ ዝም ብዬ በቃ ዛሬ ስልኬ ቻርጅ የላትም፣ ኦኬ ነገ ሰራዋለሁ። ነገም እንደዛ እያልክ ቀጣይ ሳምንትም እንደዛ ቀጣይ ወር እንደዛ ቀጣይ አመት፣ አንድ አመት ሙሉ አለፈ። ምን ተለወጠ? ምንም። እዛች የነበርክበት ቦታ ላይ መልስ ያገኘው ምንድነው? ይሄ ለምን አትለወጥ? ለምን አንድ ሰው በአንድ አመት እኮ ሚሊዮነርም ሊሆን ይችላል። ዮናስ ሞህ ዩቲዩብ የምታውቁት ከሆነ በ3 አመት ውስጥ እኮ ነው ሚሊዮነር የሆነው። እኛ ግን 3 አመት ሙሉ ምንም እናናርግ። የሆነ እሱን ያሳደገው ነገር ደግሞ በራሱ መተማመኑ እና ኢንስፓይሬሽን ያስፈልጋል። የሆነ ነገር መጀመሪያ ሞቲቬት ሆነ በቃ ትሰራለህ፣ ጥሩ ሄድ መጨረሻ ላይ ይሰልቻል። አንዳንዴ ተው ይላል። አእምሯችን በጣም አደገኛ ነው። አንዳንዴ ወደ ትክክለኛው መንገድ ይመራሃል፣ አንዳንዴም ያተርፋል። እና አዛ ታይም ነው ሞቲቬሽን የሚያስፈልግ፣ ኢንስፓይሬሽን የሚያስፈልግ። አንድ ሰው ዩቲዩብ ላይ መርጠ እንደ ሞቲቬሽን ለምን አትጠቀም? ለምን ዝም ብለህ ትተኛለህ? ተኝተህ ምንም አታገኝም። ህልም ላይ ያለ ህልም ታልማለህ። ኦልሬዲ የሆነ ነገር ታያለህ። ምን እንደሆንክ ገለ it's not your dream። ድሪማችሁን ለማሳካት ወደ ያንተን መንገድ መግባት አለብህ። ፕሮካስቲኔሽን ይጫወትባችኋል። ተው። ዛሬም ቢሆን ባላችሁ እኔ ስልክ አለኝ። ይሄ ስልክ ልነግራችሁ ጉድ ነው። ZTE A Blade 55 በይሄንን ቪዲዮ ነው የምቀርጸው። ሳምሰንግ እንኳን አይደለም፣ ቴክኖም አይደለም፣ ግን ውስጤን አነሳሳኝ እናንተን ለማገዝ፣ እኔን ራሴን ከፍ ለማድረግ ማለት ነው። ዛሬ የወጣሁበት አላማ አለ። እናንተን ዝም ብዬ ለማስደሰት አይደለም። ደስታ የሆነ ብር ያለው ሰው የሆነ ቀኑን ሙሉ ቁጭ ብሎ የተኛ ገለ የሚውል ሰው ከሆነ ማለት አስተማማኝ ሀብት ካለው ምንም ችግር የለው። እናንተ ወደ አላማችሁ መገስገስ አለባችሁ። ወላጆቼ እኮ የሚያውሱኝ ገንዘብ የላቸውም፣ እኔ እኮ እድሌ ነው። በድላችሁ መማረር አደገኛው ነገር ነው። ተው፣ ይቆጫሃል። ኤለን መስክ ካልክ ምንም ብሬ ነው ነበር። ባዶ እጁ ነው ካናዳ ሄዶ ከብራዘር ሆኖ አንድ አፕሊኬሽን x.com የሚባል ዚፕ አፕሎድ አድርጉት። ከዛ ያችን ነው የሱን መነሻ። እኛ ግን ስልካችን ይዘን ምንም በቃ አንጠቅምበትም። ለምን ያዝከውን ዲቫይስ ለጥቅም አትቀይረው? ለምንድን ነው? እኔ እኮ አንዳንዴ ለራሴም ተጣልቼዋለሁ። እኔ ጨጉሬን አሁን ነው የበቆለው እንጂ መላጣ ነበርኩ። ለምንድን በቃ ይሄንን ለውጥ የሌለውን ህይወት በቃ ሰለቸኝ። ሁሌም እዚህ፣ ነገም እዚህ፣ ከነገም በወዲያ እዚህ እያልን እንነብራለን። ተወኝ እስኪ በእናትህ። በቃ መሰገጥ ነው። ምንም በቃ በያዝከው መንገድ መሰገጥ ነው። ቪዲዮ ኤዲተር ኮንክ ኤዲት አድርግ፣
ግራፊክ ዲዛይነር ኮንክ ዲዛይነር፣ ኮንተንት ክሪኤተር ኮንክ ከኔ እንደኔ ኮንተንትህን ክሪኤት አድርግ። እዚች ዓለም አንድ ኒች ነው የሚያዋጣ። ስፔሻሊ አሁን ድሮ 12 13 ሳብጀክቶችን የመድደህ ዩኒቨርሲቲ ትገባና በአንድ ፊልድ ተመርቀህ በቃ ደህና የሚባለውን ደሞዝ ትበላ ነበር። አሁን ግን ለዛ መቼ አይደለም። እዚህ ያለኸውን ምስጢር ማወቅ አለብህ። ታለንትህን ማወቅ አለብህ። ለምን እንደተፈጠርክ እኔ እንጃ የማይገባኝ ነገር አለ። ለምን እንደተፈጠርክ የማታውቅ እዚህ ዝም ብለህ ቁጭ ትላለህ። ወይኔ እናቴ ወይኔ እኔን ባረገኝ። ግን በቃ አይ ነው ያለማወቃችሁ ነው እንጂ አውቃችሁ ነው ብዬ አላስብም። እና ያለማወቃችሁም ዛሬ ማወቅ አለባችሁ። እና ወደ አላማችሁ ገስግሱ። ዛሬ የተፈጠራችሁበት ነገር ነገ የእናንተን ትልቅ ቦታ አለው። አንድ ስኪልም ደግሞ የኮምፒውተር ስኪል ስፔሻሊ በጣም ተፈላጊ ነው። ዛሬ ደግሞ ስፔሻሊ ናው በጣም ተፈላጊ የሚባለው ሙያ ኮምፒውተር ስኪል ነው። ቪዲዮ ኤዲተር ኮንክ ማንም ቦታ ሄደ ባልከውን ገንዘብ ፍሪላንሰር ሆነ ቤት ሆነ ትሰራለህ። ፒሲን ተጠቅመህ ማለት ነው። ግራፊክ ዲዛይነር ኮንክም እንደዛ ዩኒቨርሲቲ መግባት ገብተህም 3-4 ዓመት ዝም ብለህ ተኝተህ ፊልም እያየ ማለፍ የለበትም። እዛ ገብተህ ያለህን አማራጭ መጠቀም አለብህ። እዛ ገብተህ ፍሪላንሰር ሆነ የአንድ ኤጀንሲ ቪዲዮ ይልክልሃል፣ ኤዲት ያደርግ ገንዘብ ስራ። ከገንዘብ ፋሚሊያር ሁን። ገንዘብ ካንተ ጋር ፋሚሊያር ከሆነ ደግሞ አንተ ከዩኒቨርሲቲ ወጥተህ የምትሰራውን አታጣም። ሁሌም የተፈጠርክበት ዓላማ አለ። ያንን ዓላማ ለማሳካት ማንንም ነገር ሊያግትህ አትፍቀድለት። በቃ እገት አስወግደው። የማያስፈልግ ጓደኛ ካለ ችላ ምንድነው የምታደርገው አንተ ቀውስ ነህ ሲል ሂድ በለው። እናንተ ወደ ያንተ ዓላማ እና ለዛ ነው ቴሌግራም ግሩፕ አንድ የሳይኮሎጂ ቲቸር አስገብተን የጀመርነው ማለት ነው። እዚህ ሊንኩ ዲስክሪፕሽን አስቀምጥላችኋለሁ። ቴሌግራም ላይ ምን ኮንተንት እንደምታገኙ ለምሳሌ መጀመሪያ ልነግራችሁ። አንደኛ የብሬክ ስሩ ኢንተርናሽናል ኤጀንሲ ፋውንደር ነው። አራውንድ 400 ተማሪዎች አሉት ከሱ በታች ማለት ነው። እና ብዙ ነገር ያስተምራቸዋል። እኔ ራሴ እዛ ቤት ስገባ ፕሮግራም ማውጣት ጀመርኩ። በፕላን መመራት ጀመርኩ። ልነግራችሁ አልችልም። የ3 ወር ፕላን አወጣው። ዩቲዩብም እንደወጣ ሞቲቬት ያደረገኝ እሱ ነው። በቃ ምን ልበላችሁ ህይወት የተቀየረ እና በእናታችሁ ሰው ሊያድግ ሲላችሁ አሳድጉት። እኔ አይ ነው ካሜራዬም ጥሩ አይደለም፣ ልታዩት በጣም አስቸጋሪ ነው የምለውም ዝም ብሎ እስከዛ እኮ አይደለም። ዙሮ ግን ትንሽ ሰፖርት ብታረጉኝ የተሻለ ነው እና ስቱዲዮም የለኝም እና አረ ነው ሰፖርት ብታረጉኝ። 1 ወር ሙሉ ጥረት ላይ ነው ያለሁት። ምንም ለውጥ አላገኘሁም። 16 ሳብስክራይበርስ ብቻ። ዋች አወር ደግሞ 2.6 ምንም በቃ አይረ ነው ብታዩልኝ። ግን ለኔ ሰፖርት ነበር። ለእናንተም ምን ችግር አለው? አንድ ሰው ሊያድግ ቢልስ እደግ እንጂ ብላችሁ ሰፖርት ታረጉታላችሁ እንጂ እንደዚህ ሰብስክራይብ ማድረግ ምንም ችግር አለው? እናንተ አንድ ጊዜ ታብ የምታረጓት እኔን ግን ትልቅ ቦታ አላት እና ቀጣይ ይሄንን ቪዲዮ ቫይራል ከወጣ አይ ነው ይሳካልኝ ሊሆን ይችላል። ለእናንተ ትልቅ ስቱዲዮ ሰርቼ ለእናንተን የምትደርሱትን የፈለጋችሁትን ቦታ ላይ ያስደርሳችሁ ዝግጁ ነኝ እና በቻላችሁት መጠን ይሄንን ቻናል ሰፖርት አድርጉት። በቴሌግራምም የሆነ ግሩፕ ላይ ሼር አድርጉልኝ። ቪዲዮ ቫይራል እንዲወጣ ሰፖርት አድርጉኝ እና ለዛሬም እንደተለመደው እንዳልኩት ነው። ቴሌግራም ላይም እዛች ግሩፕ ጆይን በማድረግ ብዙ ኮንተንት ማትረፍ ትችላላችሁ። ብዙ የእናንተን ህይወት የሚቀይር ኮንተንት ላይ እዛ ጋር ማግኘት ትችላላችሁ እና በቀረ እስከ የነገው ባይዘው ግን ልነግራችሁ ፕላን አውጡ።
ይሄ ለምሳሌ ይሄንን ቪዲዮ ዛሬ ካያችሁት ዛሬ ያያችሁትን ቪዲዮ ኦልሬዲ የሆነ ነገር ቀስማችኋል ብዬ አስባለሁ። አንድ ፕላን አስወጡ። ለነገ ምን ማድረግ ይጠበቅባችኋል? አንዲት ሰከንድ ጠፋች ማለት ህይወታችሁ ባንድ ከሆነ ማለት ነው። አንዲት ሰከንድ ልታመልጥባችሁ አትፍቀዱላት። እውነቴን ነው። አንዲት ሰከንድ ለእናንተን ህይወት ትልቅ ቦታ አላት እና ፕላን አስወጥታችሁ ፕሮካስቲኔሽን የሚባለውን ነገር ወደዛ ተውት። እውነቴን ነው። ዛሬ ነገ ጀምራለሁ፣ በቃ ዛሬ ስልኬ ባትሪ የላትም እነዛ ያልክ ትተኛለህ። ስንት ብር አገኘ እስከ ዛሬ? ዩቲዩብም በቃ ሞቲቬት ሆኜ ምናልባሽ ላሳካው እችላለሁ ብዬ ነው እንጂ ዩቲዩብም ያን ያህል ጥረት ያስፈልገዋል። አይ ነው እጥራለሁ፣ ጥረቴም እስከ መጨረሻ አሰጉመዋለሁ እና እናንተን በቻላችሁት ሼር፣ ላይክ፣ ኮሜንት እያደረጋችሁ ይህንን ቻናል አሳድጉልኝ ፕሊስ። እየሞከረ ያለ ሰው ለምን ወደ ኋላ ተመለስ ትሉታላችሁ? እኔ እኮ ለማደግ ሬዲ ነኝ። ፍቀዱልኝ፣ በእናታችሁ ፍቀዱልኝ። ምን ችግር አለው? እኔ የእናንተን ወንድም እኮ ነኝ። ካደግኩ እናንተም ታድጓላችሁ እና ፈጣሪ ብሎት እስከ መክፈል ከደረስኩ ዩቲዩብ ለኔን የሚከፍለኝ ከሆነ ለመጀመሪያዎቹ 1000 ሰብስክራይበርስ የምሰጣቸው ስጦታ አለኝ እና ያንን ስፔስ ልትሞሉ ትፈልጋለሁ እና ለዛሬ የነበረን ቆይታ በደንብ ኢንስፓየር እናደርጋችሁ። በደንብ እኮ አይደለም ትንሽ ግን የኔም የመጀመሪያ ስለሆነ ትንሽ ኢንስፓየር እናደርጋችሁ አስባለሁ እና እስከ ነገው ጉድባይ።